Майбутнє ዓለም በከፍተኛ ውጥረት ውስጥ ናት። በሩሲያና በዩክሬን ጦርነት የታየው አዲስ የሮቦቶች ፍልሚያና ኢራን በአሜሪካ ላይ የሰነዘረችው የመጨረሻ ማስጠንቀቂያ ምን አንደምታ ይኖራቸዋል? እስራኤል በምስራቅ አፍሪካ የወሰደችው ያልተጠበቀ የዲፕሎማሲ እርምጃ ለማን ስጋት ነው? እውነትን የሚፈልጉበት የሳብ ዜና ቻናላችንን ወደ 1000 ሰብስክራይብ ለማድረግ በምናደርገው ጥረት አብራችሁን እንድትቆሙ በአክብሮት እንጠይቃለን። Майбутнє вже на полі бою. І його творить Україна. Це наші наземні роботизовані комплекси. Вперше в історії цієї війни. ዛሬ ሐሙስ ሚያዝያ 8 ቀን በምስራቅ አውሮፓ በሚካሄደው ጦርነት እጅግ አሳዛኝ ምዕራፍ ላይ ደርሷል። የዩክሬን ዋና ከተማ ኪየቭ በማለዳው በከባድ የአየር ድብደባ ድምፅ ተጥለቅልቃለች። የአካባቢው ባለስልጣናት እንደገለጹት የሩሲያ ኃይሎች በሰነዘሩት ድንገተኛ የአየር ጥቃት የ12 ዓመት ሕፃን ሕይወቱ አልፏል። ይህ ክስተት ዓለም አቀፍ ማህበረሰቡን ክፉኛ አስቆጥቷል። ጥቃቱ በዋናነት ያነጣጠረው በፖዴልስኪና ኦቦሎስኪ ሰፈሮች ላይ ሲሆን የባሊስቲክ ሚሳኤሎችና ሰው አልባ ድሮኖች ድብልቅ ጥቅም ላይ ውለዋል። በእነዚህ ጥቅጥቅ ያሉ አካባቢዎች ላይ የወደቁት ሚሳኤሎች ባለ 16 ፎቅ መኖሪያ ህንፃ ላይ ከባድ የእሳት አደጋ አስከትለዋል። ከደረሰው ሰብአዊ ጉዳት ባሻገር በጦር ሜዳው ላይ ትልቅ የቴክኖሎጂ ለውጥ እየታየ ነው። የዩክሬን ወታደራዊ መረጃዎች እንደሚያመለክቱት ሀገሪቱ በይፋ ሮቦት መር ወደሆነ የማጥቃት ምዕራፍ ተሸጋግራለች። ባለፉት 24 ሰዓት ውስጥ ብቻ ከ100 በላይ ጥቃቶች በራሳቸው በሚንቀሳቀሱ የምድር ላይ ሮቦቶች አውቶኖመስ ግሮንድ ሮቦት ተፈጽመዋል። እነዚህ ካማካዝ ሮቨንስ ተብለው የሚጠሩ ማሽኖች የጠላትን ምሽግ ሰባብረው በመግባት ከፍተኛ ጥንቃቄ እንዲፈነዱ ተደርገው የተሰሩ ናቸው። ይህ ደግሞ በጦር ግንባር ላይ የሚሰለፉ ወታደሮችን ቁጥር ለመቀነስና የሰው ሕይወትን ለመታደግ ያለመ ነው። የዩክሬን መከላከያ ሚኒስቴር ምንጮች እንደሚጠቁሙት እነዚህ ሮቦቶች አሁን በመሬት ውስጥ በሚገኙ ፋብሪካዎች በብዛት እየተመረቱ ነው። ዓላማው የሰው ኃይል ድካምና የጥይት እጥረት በሚከሰትበት ጊዜ እንኳ በሩሲያ ይዞቶች ላይ ግፊት ማድረግ የሚችል የቴክኖሎጂ ጋሻ መፍጠር ነው። ይህ በኪየቭ የደረሰው የህፃናት ሞትና በጦር ሜዳ ላይ የታየው የማሽኖች ፍልሚያ ጦርነቱን ወደማይታወቅ አስፈሪ ምዕራፍ መሸጋገሩን ያሳያል። የዓለማችን ስሱ የባህር መስመር የሆነው የሆርሙዝ ሰርጥ አሁን ዓለም አቀፉን ኢኮኖሚ ወደ ቀውስ ሊከት በሚችልበት ውጥረት ውስጥ ይገኛል። ዛሬ ሐሙስ የኢራን የበላይ መሪው ከፍተኛ ወታደር አማካሪ የሆኑት ማሴር ራዘኢ በአገሪቱ ቴሌቪዥን ቀርበው የአሜሪካ የጦር መርከቦች በአሁኑ ሰዓት በኢራን ወደቦች ላይ የጣሉትን እገዳ ካላነሱ እናሰጥማቸዋለን የሚል የመጨረሻ ማስጠንቀቂያ ሰጥተዋል። ራዘኢ እንደገለጹት በአሜሪካ የሚመራው የባህር ኃይል እገዳ ቀጥተኛ የጦርነት አዋጅና በ2 ሳምንት የተደረገውን የተኩስ አቁም ስምምነት መጣስ ነው። አሜሪካውያን የብረት መርከቦቻቸው ይጠብቁናል ብለው ያስባሉ፣ ነገር ግን በእኛ ግቢ ውስጥ የሚንሳፈፉ ኢላማዎች ናቸው ብለዋል። ኢራን የፋርስ ባህረ ሰላጤን ለአሜሪካ መቃብር ለማድረግ የሚያስችል ሚሳኤልና የድሮን አቅም እንዳላት ዝታለች። ይህ ውጥረት ከ6 ሳምንት በፊት አሜሪካና እስራኤል በኢራን ተላላኪዎች ላይ የፈጸሙትን ጥቃት ተከትሎ የመጣ ነው። በአሁኑ ሰዓት የዓለም የነዳጅ ዋጋ በከፍተኛ ሁኔታ የጨመረ ሲሆን የሆርሙዝ ሰርጥ ከተዘጋ የዓለማችን 20 ከመቶ ነዳጅ ስለሚጓጓዝበት ዓለም አቀፍ የኃይል ቀውስ ሊከሰት ይችላል የሚል ስጋት አለ። ዋሽንግተን የኢራን ማስጠንቀቂያ አደገኛ ትንኮሳ ስትል የገለጸች ሲሆን የሁለቱ ሀያላን ፍጥጫ ዓለምን ስጋት ላይ ጥሏል። እስራኤል ለሶማሌ ሪፖርቶች ይጠቁማሉ።
በመካከለኛው ምስራቅ ባለው ግጭት ምክንያት የዓለም የነዳጅ አቅርቦት ሰንሰለት እየተናጋ ባለበት በዚህ ወቅት የፊሊፒንስ ፕሬዝዳንት ፈርዲናንድ ማርኮስ ጁኒየር ለደቡብ ምስራቅ እስያ ሀገራት አስቸኳይ ጥሪ አቅርበዋል። ፕሬዝዳንቱ የነዳጅ ዋስትና ስምምነት በአስቸኳይ ስራ ላይ እንዲውል ጠይቀዋል። ማርኮስ እንዳሉት የሆርሙዝ ሰርጥ ስጋት ላይ በወደቀበት በዚህ ወቅት የደቡብ ምስራቅ እስያ ሀገራት የራሳቸው የነዳጅ ጋሻ መገንባት አለባቸው ብሏል። ሀገራቱ ያላቸው የነዳጅ ክምችት በጋራ እንዲጠቀሙና አንዱ ሀገር ችግር ሲገጥማት ሌላው እንድታግዝ የሚያስችል አሰራር እንዲዘረጋ ሀሳብ አቅርበዋል። ይህ እርምጃ ቀጠናው በዓለም አቀፍ ግጭት ምክንያት የሚመጣውን የኢኮኖሚ ድንጋጤ ለመቋቋም ያስችላል ተብሏል። በአሜሪካ ሴኔት ውስጥ የተፈጠረው ክፍፍል በእስራኤል የጦር መሳሪያ ሽያጭ ላይ በዋሽንግተን ዲሲ የአሜሪካ ሴኔቶች በእስራኤል ላይ በሚደረገው የጦር መሳሪያ ሽያጭ ዙሪያ ታሪካዊ ክፍፍል አስተናግደዋል። ሴናተር በርኒ ሳንደርስ ወደ $500 ሚሊዮን የሚጠጋ የጦር መሳሪያ ሽያጭን ለማገድ ያቀረቡት የውሳኔ ሀሳብ ውድቅ ቢሆንም በዲሞክራቲክ ፓርቲ ውስጥ የታየው ክፍፍል ግን አስገራሚ ነበር። ከዲሞክራት የሴኔት አባላት መካከል 80 ከመቶ ያህሉ የጦር መሳሪያ ሽያጩ እንዲቆም ድምፅ ሰጥተዋል። ይህ የሚያሳየው አሜሪካ ለእስራኤል በምትሰጠው ያልተገደበ ድጋፍ ላይ ትልቅ የፖለቲካ ለውጥ እያመጣች መሆኗ ነው። ሳንደርስ እድገት እያሳየን ነው ያሉ ሲሆን አሜሪካ ግብር ከፋዮች ገንዘብ ለጦርነት መዋል የለበትም በሚል ድምፆች እየጠነከሩ መጥተዋል። ይህ ክስተት ለወደፊቱ የአሜሪካ የውጭ ጉዳይ ፖሊሲ ላይ ትልቅ ተጽዕኖ ይኖራል ተብሎም ይጠበቃል።